ቤኒ እንዴ ምን ነው የመጣው ነው ሳቲ ባልልህስ ከዚህ ትንሽ ሱቅ የት መሄጃ አለክ? እሺ ይሁንልሽ። እኔ የመጣሁት መለየት እንዳለብን ልነግርህ ነው እና ደግሞ የተሻለ ስራ አግኝቻለሁ። የሆቴል ማናጀር ሁኜ ልቀጠር ነው። ታዲያ ብታገኝስ? መለየት ምን አመጣ? አይ አለ አይደል ማናጀር ሁኜ እዚህ ካንተ ጋር መታየቱ ለኔ ጥሩ አይደለም፣ ለክብሬም አይመጥንም። እነግርሻለሁ ያልከኝ ምን ነበር? ምን ያደርግልሻል? ተለያየን አይደል? ለነገሩ ምንም የተሻለ ነገር አይኖርህም። ለአንቺ ብዬ ብዙ ነገር እያዘጋጀ መሆኔን ብታቂ እንዲህ ባላልሽ ነበር። እሺ እስከዛ አለቃው እስኪመጣ ረፍ ብለሽ ጠብቂ። እሺ አሁን ስራዬን ልጀምር ነው። ብቻዬን ፈታ ብዬ ነው የምኖር። ያንንም ጀዝባ ተገላገልኩት። እንዴ አንተ በየሄድኩበት አትከተለኝ አላልኩህ? አልፈልግህም ካልኩ አልፈልግህም ነው። እኔ የተሻለ ሰው ይገባኛል። እንደው ናማ አባ ና አባ ባለቤት ይቆያል እንዴ? ባለቤቱ እኮ እሱ ነው። ማ እሱ? አዎ ይቅርታ ድርጅታችን አንቺን የመቅጠሩን ሐሳብ ትቶታል። እባክሽ ተወችልን። ወይኔ ሳባ ታረድኩ። አንተ ደግሞ ከመች ጀምሮ እንደኔ ኮፍያ ማድረግ ጀመርከው? በጣም ነው የምወድሽ። ከኔ ይበልጥ እባክህ እጅን ታጥቤ ልምጣ። እሺ ፍቅርብሽ ደስታ ልጋራ ከቃላት ሄሎ የኔ ፍቅር ብሩን ተቀብለሽ ቶሎ ነው እሺ? ሩም ይዤ እየጠበቅኩሽ ነው። ደግሞ እንዴት እንደናፈቅሽ። ቆዩ አይደል? ሰዓቱ እንዴት ነው የሚሄደው? በቃ የኔ ፍቅር ማየ ጋር መሄድ አለብኝ። ለምን? አሟታል። ታከሚ ስላት ደግሞ እሺ እያለችኝ አይደለም። ስለዚህ እኔ ሄጄ ማሳከም አለብኝ። በጣም እያስቸገረችኝ ነው። ሌላ ሰው እንድስላት ደግሞ አትፈልግም። እሺ እኔ ምን ላግዝሽ? ያው ቢኒ ደግሞ ታውቃለህ እጄ ላይ ገንዘብ የለም። እሱን ብቻ። እሺ ትራንስፈር አድርግልሻለሁ። እሺ ሰው እንዲህ ማስመሰል ይችላል? ገባልሽ? በጣም አመሰግናለሁ ማሬ። እና ወዴት ነው ሳንጨርስ? ወንድሜ የሚል ስልክ ተደውሎልሽ ነበር። አረ እና ቆንጆ ሩም ይዞ እየጠበቀሽ ነው። እንዳታረፍጅበት። አይደለም ቢኒ፣ የረሳሁት ነገር ድጋሚ ወደ እኔ ተመልሰሽ እንዳትመጪ። ምን ፈልገሽ መጣሽ? ይቅርታህን ከተቻለ ደግሞ አንተ በፍቅር ውስጥ እኮ ብዙ ነገር በይቅርታ ይታለፋል። ስልክ ዘግይቼ እንኳን ባነሳ ይቅርታ ማታቅ ሴት ከመቼ ጀምሮ ነው? ስለማፈቅር እኮ ነው። ማፍቀር አለመታመን ከሆነ መፈቀሩ ይቅርብኝ እና በአንድ ቀን ስህተት ለአመታት የገነባነውን ፍቅር እንጣ። ሄሎ የኔ ፍቅር፣ አውዛውንም እየጠበኩሽ እንዴ። ከመቼው ተለያይተን ነው ከመቼው ፍቅር የጀመርከው በአንድ ጊዜ? ይቅርታ ይሄንን ላንቺ ለማስረዳት የማባክነው ጊዜ የለኝም። እሺ ቢያንስ እኔ ላስረዳ። አውቃለሁ አጥፍቻለሁ እኮ ግን ያለ ምክንያት አላደረኩት። ስለ ምክንያትሽም ሆነ ስለ አንቺ ግድ የለኝም። መሄጃ የሌለኝ መስሎሽ ነበር አይደል? ይሄው ጊዜ መሄጃ ላይ ያገናኝ። እባክህ አንድ እድል ብቻ ስጠኝ፣ ላጣ አልፈልግም። አንድ እድል መከልከል ያቃተችው ሰዎች ናቸው ድጋሚ ተጎድተው ተሰብረው የምናያቸው። እኔና አንቺ ድጋሚ የምንለው ምዕራፍ አይኖርም። ጨርሰናል። እንዴ ሳቢ፣ እንዴ ዮሲ፣ እንዴት ነሽ? ላስፈታክ ላስት ዊክ ገባው። እንዴት ነው ያማረብሽ በእናትሽ። አመሰግናለሁ። እና እዚህ ከሆንሽ በእናትሽ ምሳሌ ጋብዝሻ። ብዙ የምናወራው ነገር አለ። ማለቴ ከሰው ጋር ካልሆንሽ ደግሞ ሰላም ሳልለው። ዮሲ፣ እኔ ደግሞ ቢኒያም እባላለሁ። ሂሳባ ፍቅረኛ ነው። ስለተዋወቅን ደስ ብሎኛል ሳቢዬ። በቃ ሌላ ጊዜ እንገናኛለን። እና ይቅርታ አደረክልኝ ማለት ድሮም እንደማልጨክንብሽ ስለምታውቂ ነው እንዲህ የምትሆኚው። በቃ ያው ለሽለላና ፍቅር የውሸት ነበር ማለት ነው። ቆይ ደግሞ ፍቅረኛስ? እባክሽ የቢሮ ጓደኛዬ የደወለው። እሺ ናቀፈኝ።
ህይወቴን ኑሮዬን እንጂ መፈቀር ብቻ ያንስሻል አንቺ የፍቅር ልጄን ወደሽው አይደለም ማለት ለገንዘቡ ስትይ ነው። ታስታውቂያለሽ። አይሳሳቱ። እኔና ቢኒ እንዋደዳለን። ልጄማ ጅል ነው፣ ይወድሻል። አንቺ ነሽ እንጂ ብወድሽ አልጠግብሽ አልኩኝ ተው ና እባክህ እንሂድ። ዛሬ ኃይለኛ ገንዘብ መድበን እንጮት። ኧረ አላደርገውም። ሚስቴ ትድፋኝ እንዴ ደግሞ። እቺ ልጅ ሰበሰበች አይደል? ጌታዬ ሆይ የኔዋስ መቼ ይሆን የምትመጣው? እሷ ባትኖር እንጃ መቆሚን። በልቻው ማግባት ሳይኖርብኝ አይቀር። ተጫውቱ መጣው ልክ እንደ አንቺ አሟልታ ስትገኝ የኔ ቆንጆ ተስተካክሏ በዋት ማታ ሰላማ እንዴት አልነገርሽውም? አባቴ እርሶ እንደሚያስቧት አይነት ሴት አይደለሁም። እኔና ቢኒ በጣም ስለምንዋደድ ነው አብረን ያለ ነው። ስለዚህ እርሶ በስተት የገመቱትን ነገር ለማንም መናገር አልችልም። ለዛ ነው ነይ የኔ ልጅ፣ አንቺ ትክክለኛ የልጄ ሚስት ነሽ። አሁን በሞትም አይቆጨኝም። ውይ ምን ተገኝቶ ነው? መተቃቀፍ አምሮን። እንዴት እንደምታምሩ ስታስቀኑ። እሷ የኔ ልጅ